ነው ብሎ ሲናገር እግዚአብሔር ምንን ኤክስፕረስ ቀደም አዋድ የሚለውን ነገር ስትናገር ስለሰማሁ ነው ለእህታችን ዳዊት እሱ አይደለም ጥያቄ እስራኤል የበኩር ልጅ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ጥያቄ ሌላን አካል ማንም ብሏል ልጅ ብሎ የጠራው ማንን አለ ብለናል አይደል ያው ተነቢያት ያው ማን ይላል እስራኤል የበኩር ልጅ ነው ይገባኝ ይገዛልኝ ዘንድ በጣም ጥሩ እስራኤል ማን ነው እንደ መጽሐፍ ቅዱስ ህዝብ ነው እስራኤል በጣም ጥሩ ስለዚህ ዘርያ ያላቸው ህዝቦች መጣሪያ ስም እንደ እስራኤል በጣም ጥሩ ከክርስቶስ ውጭ ማን ነው ልጅ ያለው ብለናል አይደል ከክርስቶስ ውጭ እንዳለ እነዚህ ሁሉ ህዝብ አመጣውና ማለት ነው ልጅ እግዚአብሔር የጠራው አይ ጥያቄን አንዴ ልድገምልህ እሱ ይቅርታ ካልተገባባል ከነቢያት ተላካቸው ነቢያቶች ከእስራኤል አይደሉም እንዴ ተቀለላሉ ነው ከእስራኤል ከነቢያቶች ውጭ ነው እዚህ ጋር እያለ ያለው ልጅ እያለ ያለው ኖ ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ ማለት ከፍጥረት የመጀመሪያ የኔ ህዝብ ነው የተመረጠ ህዝብ ነው ማን ነው እንደዛ ያለው ልጅ ያለው እንደማለት አውዱን ነው መረዳት ያለብን አሁን ቀደም እህታችን አውዱ ብለስታው የተመረጠ ብለህ ራስህ እየተረጎምክ ነው ልጅ ያለው ማን ነው ኢየሱስ ውጭ ብለህ ጠየቅከን አይደል ያ በነቢያት አሁን ለኔ የፈለኩት ምን መሰለህ ነቢያቶች ከእስራኤል ናቸው አይደለም በፈለከው መንገድ ማለት ይችላል ናቸው ስለዚህ ነቢያቶችን ልጅ ብሏቸዋል ማለት ነው